አንዱ እንደውም ልዩነቱ ቅድም መጀመሪያ ላይ ስናነሳ የተውነው እዚህ ጋር ነው ተገቢ የሚሆነው ብዬ የማስበው ኢትዮጵያ ላይ ጄንዚ ያለን ወይ ነው። በሌላ መልኩ አሁን አመራሩን ነው ቅድም ያልነው ራኬላ፣ ግን ጄንዚ ያለን ወይ ሌላ ሀገር ሙሉውን ቅድም እንዳልከው ይሄ መጽሐፍ ከተመረቀ በኋላም ለውጥ ያመጡ ከዛ በፊት የሚያመጡ ጄንዚ ስለነበራቸው ነው። አንድ ትውልድ ወጣት ትውልድ በእድሜ የጋራ ችግር አለን ብሎ የሚያስቡና ስታተስ ኮ ሰስቴነብል አይደለም መቀየር አለበት ብሎ ያመኑ ናቸውና ኢትዮጵያ ላይ ጄንዚ ይታያል ወይ? ከሌለ ለውጡስ ምን ተስፋ አለው? ጄንዚ ሳይኖር ጄንዚ አለ። ስማ ሳተላይት ቴሌቪዥን በተስፋፋበት ሁኔታ ከ50 ሚሊዮን በላይ ስማርት ወይም ሞባይል ፎን ባለበት ሀገር ጄንዚ የለም ማለት አይቻልም። ዲጂታል ጄኔሬሽን አለ አሁን ኢትዮጵያ ውስጥ። የሌለው ምን መሰለህ? ይሄ ኃይል በሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ለውጥ አመጣለሁ ለውጥ ማምጣት ይቻላል የሚል እምነት ግን የለውም። ገና ነው፣ በበቂ ሁኔታ አልፈጠረም እንጂ ጄንዚ አለ ኢትዮጵያ ውስጥ። እንዳውም ከብዙዎቹ ሀገሮች አሁን ይሄን የጄንዚ ሪቮሉሽን ካካሄዱት ሀገሮች በ4 እና በ5 እጥፍ በቁጥር የበለጠ ጄንዚ ኢትዮጵያ ውስጥ አለ። ስማርትፎን የሚጠቀም ሳተላይት ዲሽ ነው እያየ የሚውል ስለ ዓለም ኤክስፖዠር ያለው ኃይል አለ። እኔ ቅድም ስለ መጽሐፍ የሳወራ ሰምተሃል አይደለ? ከዩኒቨርሲቲ ፕሮፌሰር እስከ ሃይስኩል ተማሪ ድረስ እስከ ቀበሌ ድረስ እስከ ወረዳ ድረስ በጣም ሪሞት የምትላቸው ዳር የምትላቸው አካባቢዎች ሁሉ ነው ኮንታክት የሚያደርጉ። ያ የሚያሳይህ ምንድን ነው? የሶሻል ሚዲያ ተጠቃሚዎች ናቸው። ዋይፋይ እየተጠቀሙ ነው፣ ኢንተርኔት እየተጠቀሙ ነው። ስለዚህ ጄንዚ አለ። ችግሩ ያለው ምንድን ነው? ሌላ ሀገር ያለው ጄንዚ እና እኛ ሀገር ያለው ጄንዚ ሰላማዊ ህዝባዊ እምቢተኝነት ትልቅ ጉልበት መሳሪያ መሆኑን በመረዳት ረገድ ልዩነት አለ። እኛ ገና ምኑን ጄንዚ ሆነታል? እሱን እኮ ነው ያልኩት እኔም በይዘት እንጂ በእድሜማ 2/3 ኢትዮጵያ ህዝብ ወጣት ከ25 በላይ በታች ነው። እድሜ ብቻ አይደለም ጄንዚ የሚያደርገው እኮ እድሜ የቴክኖሎጂው ተጠቃሚ መሆን ነው። የኢንፎርሜሽን ቴክኖሎጂ ተጠቃሚ መሆን ነው። አክሰስ ያለው መሆን ነው። ይሄ አለ። ቁም ነገሩ ያለው ይሄ ትልቅ ፖቴንሻል ነው። እኔ ለውጥ ማምጣት እችላለሁ። ያ ለውጥ ደግሞ መምጣት የሚችለው በትጥቅ ትግል በምናምን ሳይሆን በህዝባዊ እምቢተኝነት ነው። ይሄ ስልት ትልቅ ጉልበት ነው። ለውጥ በዚህ ማምጣት ይቻላል የሚለው እምነት ነው የጠፋው። ኢትዮጵያ ውስጥ ወታደር አለ አይደለ እንዴ? ሰራዊት ግን ዲሲፕሊን ያለው ሰራዊት ነው ያለው አይደለም። ዲሲፕሊን የሌለው ሰራዊት መኖሩ፣ ሴቶችን የሚደፍር ንጹሐንን የሚገል ሰራዊት መኖሩ ኢትዮጵያ ውስጥ ሰራዊት የለም ሊያስብል አይችልም። ሰራዊት አለ፣ ግን ስነ ልቦናው ዲሲፕሊኑ የተለያየ ነገር ነው። የጄንዚን ጉዳይም ካየን ያ ነው። በጣም ጥቂት የሆነ ፖፑሌሽን ባለበት አገር የተፈጠረው ጄንዚ በዚህ አመለካከት በሰላማዊ ህዝባዊ እምቢተኝነት የጠነከረ እምነት ኖሮት ይቻላል የሚል መንፈስ አሳድሮ ለውጥ እያመጣ ነው። እኛ ግን በሚሊዮን የሚቆጠሩ ከ50 ሺህ በላይ ሞባይል ወይም ደግሞ የሶሻል ሚዲያ ተጠቃሚ ባለበት አገር ውጤት የሚያመጣ ሰላማዊ ህዝባዊ እምቢተኝነት ማድረግ አልቻለም። ይሄ ድክመታችንን ነው የሚያሳየው እንጂ ጄንዚ የለም ልንል አንችልም። አለ። እኔ እሱ ራሱ የዲፊኒሽኑ አካል ነው ብዬ ነው የማስበው። በዛ ነው ጄንዚ ለመባል አንደኛ ትራይብለስ መሆኑ ራሱ ኮንስቲቱቲቭ ኤሌመንት ነው። የዲፊኒሽኑ ራሱ ጄንዚ ለመባል አክሮስ ኢትኒክ የሆነ ከብሔር የዘለለ በአንድነት የሚያምን እንደውም ሱፕራናሽናል የሆነ ሜትሮፖሊታን የሆነ እኔ ባለኝ ግንዛቤ ለማንበብ ሞክሬያለሁ። ሁለት ነገሮች ናቸው በዋናነት የሚወስኑት፣ እድሜ ከዚህ እስከዚህ እና ደግሞ የዚህ የኢንፎርሜሽን ቴክኖሎጂ ተጠቃሚ ሆነ ብለው ነው ብዙዎቹ ዲፋይን የሚያደርጉት። ከዛ ውጭ ያለው በጣም ሰብጀክቲቭ የሚሆን ይመስለኛል። ሶስተኛው እንደውም ወሳኝ ነው። ጄንዚ የጋራ የሆነ ሞሮፍ ይሄ ያልተከፋፈለ በጋራ መጻኢ ዕጣ ፈንታ ላይ የሚያስብ የትራይብለስ ሊደርለስ የተባለውም በዚህ መልኩ ነው የሚታየው። ለእኔ እንደው አለ በእድሜ ያለ ቅድም እንዳልከው እንስማማለን፣ በሁለቱ እንስማማለን። ሶስተኛው ላይ ግን ኢትዮጵያ ላይ በእድሜና ፊዚካሊ መኖሩ እንጂ ጄንዚ አለ ግን እዚህ የሚለው ዚሮ ነው። ኢትዮጵያ ላይ ጀኔሬሽን ዚሮ ነው ያለው። ጄንዚ አለ እኛም ጋለ ሌላም ጋለ፣ ግን ምን አይነት ጄንዚ በሚለው ላይ ግን ያው ዲስክሪፕታንስ ያለ ብንለው ነው የሚሻለው። ጄን ዚሮ ነው ያልኩት። ኢትዮጵያ ያለው በተግባር ጄን ዚሮ ነው። ጄንዚው እዚህ ዚሮ ነው የምታመለክተው ነው። እስካሁን ባለው ዚሮ ለማለት ይከብዳል ሞገስ። አንዳንድ ጊዜ ስማ የዛ የኦርቶዶክስ ሃይማኖት እንቅስቃሴ 3-4 ቀን መንግስትን ያሸበረው ያንቀጠቀጠው ከየትም የመጣ አይደለም እኮ። በሶሻል ሚዲያ ሀሳብ ተለዋውጦ ነው ሰው። የለም ልንለው አንችልም። የሐኪሞቹ እንቅስቃሴ ተገቢ የሆነ በቂ ድጋፍ ባያገኝም ቀላል እንቅስቃሴ አልነበረም።
ነገ ሁላችንንም ሰርፕራይዝ ሊያደርገን ይችላል። እና ኢትዮጵያ ውስጥ ታይቷል እኮ በቄሮ በፋኖ እንቅስቃሴ 2009-10 ላይ ሶሻል ሚዲያ የተጫወተው ሚና ቀላል አይደለም። ትውልዱ ጄኔሬሽኑ ወጣቱ ያደረገው ተሳትፎ ቀላል ነገር አይደለም። እና ይሄን እንደሌለ ነገር አድርገን መቁጠር የምንችል አይመስለኝም። ግን ከሌሎቹ አሁን ውጤታማ የሆነ ህዝባዊ እምቢተኝነት ካደረጉት ጀንዚዎች ጋር ልዩነት አለው ልንል እንችላለን። በእነሱ ደረጃ ማቹር አላደረገም፣ እነሱ የደረሱበት ደረጃ ላይ አልደረሰም ልንል እንችላለን። መኖሩን ግን ጥያቄ ውስጥ የሚያስገባ አይመስለኝም። እሺ ከዛው እናስቀምጥ። ወደ 45 ቀን ያልከውን አሁን መልስና ወደ ሁለተኛው ነው መጨረሻው አጀንዳ እንሄድ። ባጭሩ የ45 ቀኑን ብንወስድ ቢሟሉ ማለት ነው ቅድም ባልነው ቅድመ ሁኔታዎቹ ተሟልተው መሰራት ያለባቸው ቤት ስራዎችም በበቂ ሁኔታና ውጤታማ በሆነ መልኩ መወጣት ከተቻለ ፕሮቫይድድ ዛት 45 ቀኑን በሁለት ነገሮች ጋር ብናወዳደር ብዬ ነው። አንደኛ የዛሬ 7 እና 8 ዓመት እንደው በዚህ መልኩ ነው ብለን እንውሰድና የቄሮና የፋኖ ሙቭመንት ኦልሞስት 2 ዓመት ነው የፈጀበት። ሰው በተቀናጀ የሆነው ወደ 6 ወር ምናምን ነው ሁለቱ በጋራ። ግን ቄሮም 2014 ላይ ነው የጀመረው፣ በጣም የተጧጣፈው 2016 በኋላ ነው ከኢሬቻው ኢንሲደንት በኋላ። ፋኖም እንደዚሁ ከ2016 ጀምሮ ከጎንደር ተነስቶ ሲያቀጣጥል ነበር። ቢያንስ በ45 ቀን ሳይሆን እንደው 1 ዓመት እንኳን አድርገን ብንወስድ ወደ 1 ዓመት አካባቢ የወሰደበት ጊዜ ነው። አንዱ እሱ ነው። ሁለተኛ እንደ ጥያቄ የሚያነሱልህ በዚህ አገዛዝ በተደጋጋሚ የሚያነሱ የዚህ አገዛዙ ኔቸር ወይም የዚህ መንግስት ኔቸር ከዚህ በፊቱም ይለያል፣ ከሌላውም ሀገር ይለያል። በእነኚህ ሁለት ምክንያት 45 ቀኗ በ45 ቀን ውስጥ የሚሆን ነገር የመኖር እድሉ ጠባብ ነው የሚል ጥያቄ ይነሳልና እንዴት ታያለህ? እነኚህ ሁለቱ ፋክተሮች አልቀበለውም። አንደኛ የቄሮ እንቅስቃሴ በተወሰነ ደረጃ የፋኖ እንቅስቃሴ ነበር አማራ ክልል የተካሄደው። እነዛ 11 ቅድመ ሁኔታዎች ባልተሟሉበት ሁኔታ ነው። ባልተሟሉበት ብቻ ሳይሆን አስፈላጊነታቸው ፖለቲካ መድረኩ ላይ ባልተነሳበት ሁኔታ ነው። በድርጅት አይደለም፣ በድርጅቶች ጥምረት በድርጅት የተመራ አይደለም፣ በእቅድ የተመራ አይደለም፣ በሀሳብ የተመራ አልነበረም፣ በስሜት ነው የተመራው እና ያን ያህል ረዥም ጊዜ ቢወስድ አይደንቀኝም ማለት ነው። እነ ጀዋር ግን አይስማሙም። በእቅድ ነው የመራ ነው ሊሉ ይችላሉ። ጠይቃቸው እነሱን። እንግዲህ እኔን አመለካከት ነው ሲሉ ስለሰማው ነው እግረ መንገዱ እንትን ልበል ብዬ። አይ እኔ እንግዲህ ጀዋርን እኔ እስከማውቀው ድረስ ስናወራም ካለፈው ስህተት መማር አለብን እያለ እንደሚናገር ነው የማውቀው። ምክንያቱም በአደባባይ አቅደን ነው ስለሚሉ ነው። እሱም ብቻ ኢንተርጀክት ለማድረግ ነው። እኔ አላቀዱም እያልኩ አይደለም። እቅዱ በቂ እቅድ ነበር ወይ? የፓርቲዎች እቅድ ነበር ወይ? በበቂ ጥናት ላይ ተመርኩዞ የተደረገ እቅድ ነበር ወይ? አይደለም። ይሄን ደግሞ የምናገረው ሞገስ ዛሬ እንዳይመስልህ 2007 2008 የቄሮ እንቅስቃሴ ሲጀምር፣ የፋኖ እንቅስቃሴ ባህር ዳር ጎንደር ሲጀምር በተደጋጋሚ ቃለመጠይቅ ሰጥ ነበር፣ እጽፍ ነበር። ይሄ የሚደረግ እንቅስቃሴ መጨረሻ ላይ ሄዶ ይጠለፋል ወይም ይከሽፋል። ምክንያቱም በድርጅት እየተመራ አይደለም፣ በስሜት ነው፣ በዲያስፖራ በሚዲያ በአክቲቪስት ነው እየተመራ ያለው። ሄዶ መንግስትን ሊያንበረክክ ይችላል፣ ግን ሊጨናገፍ ወይም ሊጠለፍ ይችላል። ድርጅቶች ይህን የትግል እንቅስቃሴ ፈጥነን በእጃችን ውስጥ ማስገባት አለብን፣ እኛ ልንመራው ይገባል ብዬ እናገር ነበር። ብዙ ሰው ይስቅብኝ ነበረ፣ ምን እንደማወራም አይገባውም ነበር። ውጤቱ ግን ታይቷል። ዛሬ አይደለም ያኔም ስለው የነበረ ነገር ነው ማለት ነው። ኢን ሃይንድ ሳይት ወደኋላ ተመልሼ እየተቸው አይደለም። ያ ሊሆን እንደሚችል ሊጠለፍ እንደሚችል ጥርጥር አልነበረኝም እና አሁንም ቢሆን እያልኩ ያለሁት እነዛ 11 ሁኔታዎች በተሟሉበት ሁኔታ ነው 45 ቀን። ወደ መጀመሪያው ጥያቄ ነው እንደገና የመለስከኝ ሞገስ። እነዛ 11 ጥያቄዎች ካልተሟሉ ከ1 ዓመትም በላይ ሊወስድ ይችላል፣ ወይም ደግሞ ካልከው ከ7 ከ8 ዓመትም በላይ ሊወስድ ይችላል። ጭራሽም ላይሳካ ይችላል። ኢቨን ተሟልተውም ያልኩት ለዛ እኮ ነው። ግን ተሟልተውም ቢሆን 45 ቀን ካላጠረም ወይ ነው ልንገርህ፣ ከተሟሉ 3ኛውን ሳምንት የሚያልፍ አይመስለኝም አሁን ያለው መንግስት። በነገር ላይ ስለ መንግስት ስታወራ በ27 ዓመት የነበረው መንግስትና አሁን ያለው መንግስት ለእኔ አንድ አይነት አይደለም፣ የተለያየ። ምን ነው የሚለያቸው? የአሁኑ የበለጠ ደካማ መንግስት ነው። የአፈና ባህሪውንም ካየን፣ አምባገነንነቱንም ካየን፣ የሴኩሪቲ አፓራቱስንም ካየን እጅግ በብዙ ርቀት ደካማ ነው አሁን ያለው። በህብረተሰብ ውስጥ ያለውን ብሶት ካየን፣ ሮሮ ካየን የያነውና የአሁኑን ማነጻጸር አንችልም። የአሁኑ የበለጠ ያኔ የተወሰነ የህብረተሰብ ክፍል ሊሆን ይችላል ብሶት አለብኝ የሚለው፣ አሁን ሁሉም ህብረተሰብ በዕለት ተዕለት ኑሮ ጭምር
የብሶቱ አካል የሆነበት ሁኔታ ነው ያለው። የቴክኖሎጂውን መስፋፋት ካየን ያኔ የነበረው ሞባይል ፎን ቁጥር ወይም ደግሞ የሶሻል ሚዲያ መስፋፋት ከአሁኑ ጋር የሚነጻጸር አይደለም። በጣም ውስንና በጥቂት ከተሞች የተወሰነ ነው የነበረው። በቀላሉ ኢንተርኔት እየዘጋ መንግስት የሚያስቆመው ነው የነበረው። አሁን እኮ መንግስት ኢንተርኔትን መዝጋት እኮ የሚችልበት እኮ እድል አይደለም ያለው። ኢንተርኔትን ከዘጋ የመንግስት መዋቅር ራሱ ኢኮኖሚው የሚቆምበት ሁኔታ እኮ ነው ያለው። አስቸጋሪ ሁኔታ በብዙ መልኩ ካየነው ያኔና አሁን ያለው መንግስትም አንድ አይደለም። በአፋኝነቱ ራሱ አይነጻጸሩም። ይሄ አግሬሲቭ ነው። ብዙ ሰው በአንድ ጊዜ ሊገል ይችላል፣ ግን የበለጠ ብሶቱን ያቀጣጥለዋል እንጂ መፍትሄ ሊያመጣ የሚችል አይደለም። ፓወር ኮንሶሊዴት ያደረገ አይመስልም። የብልጽግና መንግስት ዛሬ ላይ ከዛሬ 3-4 ዓመት ጋር ስታወዳደር የበለጠ እንደውም ፓወር ኮንሶሊዴት ያደረገ አይመስልም። ያኔ የነበረው መንግስት ከነ ችግሩ ከነ ድክመቱ ኦልሞስት 100% በሚባል ደረጃ ኢትዮጵያን የሚያስተዳድር መንግስት ነው የነበረው። አሁን እኮ በ7 ዓመት ውስጥ እኮ መሀሉን ዳር እያደረገ ያለ መንግስት እኮ ነው። የሀገሪቱ ጠቅላይ ሚኒስትር ለቀምት ለመሄድ ባህር ዳር ለመሄድ ብርቅ የሆነበት እኮ ነው። ዜና እኮ ይሰራል ባህር ዳር ደርሶት መጣ ተብሎ። ትግራይን ያስተዳድራል የአሁኑ መንግስት። ጠቅላይ ሚኒስትሩ መቀሌ ደርሶ መምጣት ይችላል? አይችልም። አንድ አይነት አይደለም። ከአዲስ አበባ ወጥተህ እኮ መግባት አትችልም። ያኔ እኮ የነበረው ሁኔታ እንደዚህ አይደለም። እና ሬሌ ማነጻጸር ካለብን ልዩነት አላቸው። አሁን ልዩነት አላቸው። ግን የአሁኑ መንግስት ምናልባትም በታሪካችን አይተን በማናውቀው መጠን እጅግ ደካማ መንግስት ነው። በመቀጣጫ ብቻ የሚያምን በጭካኔ ብቻ የሚያምን ነው። አሁን ስማ፣ አብዮታዊ ዲሞክራሲ የሚባል እኮ እናምንበታለን እንሞትለታለን የሚሉት የራሳቸው የፖለቲካ መስመር ርዕዮተ ዓለም ነበራቸው። በ27 ዓመቱ ስርዓት ሽጣቸውን ገትረው የሚከራከሩለት ወታደሩም ነበራቸው። ወታደሩም እንደዛው የአብዮታዊ ዲሞክራሲ አሁን ያለው እኮ ምንም የሚያምንበትም ነገር የለም። ስልጣንና የፖለቲካ ስልጣንና የኢኮኖሚ ጥቅም ያስተሳስረው መርህ አይደለም፣ የሀገር ጉዳይ አይደለም ያስተሳስረው። 1/10 አንብቦት ከሆነ ወራረዳለሁ የብልጽግና አባል የመደመርን መጽሐፍ። ለዚህ ነው በየትኛውም መድረክ አርቲኩሌት ሲደረግ ወይም ሳይት ሲደረግ ማታይ። መደመር 4 ቮሊዩም ተጽፏል። ምንም ኢምፓክት የለው። አንዳንዶቹ ትችት የሚያቀርቡትም ሳያነቡት ነው፣ እንዲሁ ዝም ብለው ማድነቅ ስላለባቸው። እና ያ ሁኔታና አሁን ያለው ሁኔታ በጣም የተለያየ ነው። እና ሪሊ እኔ 3ኛውን ሳምንት ይሻገራል የሚል እምነት የለኝም። የመጀመሪያው የትራንስፖርት ማቆም ዘመቻ ላይ መንበርከክ የሚችል መንግስት ነው ያለው። አይተነዋል እኮ በ3 ቀን የኦርቶዶክስ ሃይማኖት ተከታዮች እኮ እንቅስቃሴ እኮ ሲብረከረክ እኮ አይተነዋል። ሳይወድ በግድ እኮ ሄዶ ለመታረቅ ለመሸምገል ሲገደድ እኮ አይተነዋል። ከ3 ቀን በፊት የጠቅላይ ሚኒስትሩ እብሪት የምታስታውስ ይመስለኛል። በእብሪት ነበር የሚናገረው። ሊበላቸው አንድ ኃይል እንደመጣ ሲያዩ ግን በዙሪያው ያሉ ሰዎች ሁሉ ተንጫጩ። ኧረ ይሄ ነገር ይዞ ሊጠፋ ነው፣ አንድ ነገር አድርጋሉት፣ አስገደዱ። ሄዶ መለመን ነው የጀመረው። አስታራቂ ልሁን ነው ያለው፣ ልክ እንደ 3ኛ ወገን። እና ሪሊ አንድ ጊዜ ነገሮች በዛ ደረጃ ከመጡ በኋላ ሊቋቋም የሚችል መንግስት አለ። በአጭሩ ሊሰባበር ሊንከተከት የሚችል መንግስት ነው አሁን ያለው። ጥሩ መልካም።